መንግስት የተፈጥሮ ጋዝ ፕሮጀክት ምርቃትና የማዳበሪያ ፋብሪካ ግንባታ መሰረት ማስቀመጥ በይፋ በሰረ። በሶማሌ ክልል በዓመት 111 ሚሊዮን ሊትር ማምረት የሚችለውን የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት የመጀመሪያ ዙር መመረቁን ጠቅላይ ሚኒስትር አብይ አህመድ አሳውቀዋል። በተመሳሳይም በዓመት 1.33 ቢሊዮን ሊትር የማምረት አቅም የሚኖረውን ሁለተኛውን ዙር እንደተጀመረ ገልጸዋል። ከፈሳሽ ተፈጥሮ ጋዝ ምርት ባሻገር በኃይል ማመንጫ ዘርፉም 1000 ሜጋዋት የማመንጨት አቅም በመያዝ ከፍተኛ አስተዋጽኦ ይኖረዋል ብለዋል። ከሁሉም በላይ ፕሮጀክቱ የጋዝ ማምረቻ ብቻ አይደለም፣ ለማዳበሪያ ማምረቻ ወሳኝ የሆነውን ግብዓት በማቅረብ ለምግብ ሉዓላዊነት ጥረታችን የማዕዘን ድንጋይ ሆኖ ያገለግላል። ለኃይል ማመንጫና የክሪፕቶ ማይኒንግ ሥራዎቻችን አስፈላጊ የሆኑ ግብዓቶችን ያቀርብልናል ሲሉም ገልጸዋል። ጠቅላይ ሚኒስትሩ ዛሬ በሶማሌ ክልል የጀመርናቸው ከተያያዥ መሠረተ ልማቶች ግንባታ ጋር በአጠቃላይ ወደ $10 ቢሊዮን ዋጋ ያላቸው ሜጋ ፕሮጀክቶች በተገቢ ክትትል እስከ መጠናቀቃቸው ይደርሳሉ። የጀመርነውን ለመጨረስ ሁልጊዜም በጽናት እንደሠራነው ሁሉ ተጠናቀው ለአገልግሎት ይደርሳሉ ሲሉ አሳውቀዋል። እነዚህ የአገሪቱን የኢኮኖሚ ጉዞ በአዲስ መልክ ሊወስኑ ለሚችሉ ሁለት ጉልህ ፕሮጀክቶች መካከል የዩሪያ ማዳበሪያ ፋብሪካ ከናይጄሪያው ዳንጎቴ ግሩፕ በጋራ የሚከናወን ሲሆን የተፈጥሮ ጋዝ ፕሮጀክቱ በቻይና ጎልደን ኮንኮርድ ግሩፕ (GCL) የሚከናወኑ መሆናቸው ታውቋል። በጠቅላይ ሚኒስትር አብይ አህመድ የተከፈቱት ፕሮጀክቶቹ ኢትዮጵያ ያላትን ሰፊ የተፈጥሮ ጋዝና ዘይት ክምችት ወደ እሴት ወደ ተጨመሩ ኢንዱስትሪዎች ለመቀየር ቁርጠኝነቷን፣ በውጭ ምንዛሬ ገቢ ምርቶች ላይ ያላትን ጥገኛነት የማቋረጥና በቀጠናዊ ንግድ ላይ መደራደር አቅሟን የሚያጠናክር ነው። በአሁኑ ወቅት ኢትዮጵያ በዓመት ከ1.5 ቢሊዮን ዶላር በላይ ለማዳበሪያ ወደ አገር ውስጥ የምታስገባ ሲሆን ከ3 ቢሊዮን ዶላር በላይ የተፈጥሮ ጋዝ በዓመት ከውጭ ገዝታ ታስገባለች። የነዳጅ ማጣሪያው ከተሳካ ኢትዮጵያን ለጎረቤቶቿ ማለትም ጅቡቲ፣ ደቡብ ሱዳንና ሶማሊያን ጨምሮ የነዳጅ ምርቶች አቅራቢ እንድትሆን ሊያደርጋት ይችላል። በማዳበሪያውም በተመሳሳይ መልኩ ይህ ፕሮጀክት ከአፍሪካው ባለሀብት ዳንጎቴና ከእስያው GCL በጋራ በመሆን መከናወኑ የአፍሪካ እስያ ኢንቨስትመንት ትስስርን እየተጠናከረ መምጣቱን ማሳያ መሆኑን ይገለጻል። ሆኖም እነዚህ ፕሮጀክቶች ምንም እንኳን ብሩህ ተስፋ ይዘው ቢመጡም ከፋይናንስ አቅርቦት፣ አካባቢያዊ ጸጥታ ሁኔታ፣ የመሠረተ ልማት አቅርቦትና አካባቢያዊ አደጋዎች ምክንያት ሜጋ ፕሮጀክቶቹ ከባድ ችግሮች ሊገጥማቸው ይችላል። ለዚህም ኢትዮጵያ ጥንቃቄ የተሞላበት የአደጋ አያያዝ ማዕቀፎችን ያስፈልጋታል። የተፈጥሮ ነዳጅ ብስራቱ ከ7 ዓመት በፊት ተነግሮ አሁን ጭላንጭሉ መታየቱ ብዙዎችን ቢያስደስትም የምርጫ ጊዜን እየጠበቀ ለፖለቲካ ፍጆታ የሚውል እንዳይሆን ተንታኞች ያስጠነቅቃሉ። አስተያየቶን ይጻፉልን።